ያስቀመጡትን ቅርት ለክፉ ቀን ያገለግላል ማለት ይሄኔ ነው። ሀሊማ ሲሴ ትባላለች። 29 ዓመቷ ነው። ሀገሯ ምዕራብ አፍሪካ ማሊ ነው። በጣም ደሃ ነበረች። ቁርስ በልታ ምሳ ለመብላት የምትቸገር በአንድ የኮንስትራክሽን ድርጅት ውስጥ በጉልበት ሰራተኝነት ተቀጥራ ከእጅ ወደ አፍ ኑሮን የምትኖር ምስኪን ሴት ነበረች። ሀሊማ ሲሴ ካለ ፍላጎቷ ተደፍራ ያረገዘች ቢሆንም ፈጣሪ ተመለከታት መሰለኝ ከሚሊየን ሴቶች አንድ ሴት ላይ ብቻ የሚያጋጥም ክስተት አበረከተላት። በአንድ እርግዝና 9 ህፃናትን በአንድ ጊዜ በመውለድ የህክምና ታሪክ ሰራች። ይሄ ክስተት በህክምና አጠራር ነኑፕሌትስ የሚባል ሲሆን ጽንስ ያለ ጊዜው መወለድ ተብሎ ይታወቃል። ሀሊማ ሲሴ የወለደቻቸው ልጆች ዶክተሮቹ ከወሊድ በኋላ ግማሾቹ ሊሞቱ ይችላሉ ብለው የገመቱ ቢሆንም ሲወለዱ ግን እጅግ በሚያስደንቅ ሁኔታ 9ኙም ሙሉ ጤነኛ ነበሩ። በዚህ ጊዜ ነበር ፈጣሪ ከጉልበት ሰራተኝነት በቃሽ አላት። ይሄ ጉዳይ የዓለም መገናኛ ብዙሃን ሚዲያዎችን ጆሮ ሳበ። ትላልቅ ሚዲያዎች ዘገቡት። በዓለም ድንቃ ድንቅ መዝገብ ስሟ ተመዘገበ። አሜሪካን፣ እንግሊዝ፣ ካናዳ፣ አውስትራሊያ ያሉ የንግድ ተቋማት ለድርጅታቸው ማስታወቂያ እንድትሰራ ተረባረቡባት። ለድርጅታቸውም ብራንድ አምባሳደር አደረጓት። አሁን ላይ ሀሊማ ሲሴ ዓለም ላይ የሚገኙ የ23 ትላልቅ ድርጅቶች ብራንድ አምባሳደር ስትሆን ዓመታዊ ገቢዋ ደግሞ ከ500,000 የአሜሪካን ዶላር በላይ ነው። ሀገሯ ማሊ ውስጥም ከመሬት ተነስታ በአንዴ ታዋቂና ዝነኛ ሀብታም ሴት ለመሆን በቅታለች። የመድኃኔ ዓለም መምጫው አይታወቅም የሚባለው ለዚህ ነው። ለፈጣሪ ሁሉም ይቻለዋል። ከምንም ተነስቶ ታሪክን ይለውጣል። የእኛንም ታሪክ እሱ በኪነ ጥበቡ ይለውጥልን።